በሀገራችን ላይ ለመጀመሪያ ጊዜ ልንለው በምንችል ሁኔታ አድዋ የሚባል ምርጥ ጌም ተሰርቷል። ለመሆኑ ስንቶቻችሁ ስለ አድዋ ታውቃላችሁ? ስለ ጌሙ ሳይሆን ስለ ድሉ አድዋ፣ ስለ አሸናፊነቱ አድዋ፣ ስለ ጥቁር ህዝቦች ድል አድዋ። አፍሪካዊ ያውም ኢትዮጵያዊ ሆኖ ይህን ታሪክ አለማወቅ የምር ያሳፍራል። እናም በዛሬው ቪዲዮአችን ስለ አድዋ ድልና ስለ አድዋ ጌሙ ትንሽ ነገር እላችኋለሁ። እንቀጥል። ትዝ ይለኛል ቀኑ የካቲት 23 1888 ዓ.ም ነበር። አድዋ ተራሮች ስር ጊዜው ያፈራውን ዘመናዊ መሳሪያዎች እስከ አፍንጫው የታጠቀ ባህር ተሻግሮ የመጣ በግምት እስከ 17,000 የሚጠጋ የጣሊያን ወራሪ ሰራዊት ቆሟል። በተቃራኒው አቅጣጫ ስናይ እውነት፣ እምነት፣ አንድነትና ጀግንነት የታጠቀ ከ100,000 እስከ 120,000 የሚጠጋ በግምት ባህላዊ መሳሪያዎችን የያዘ ጀግና የኢትዮጵያ ጦር መልአኩ ቅዱስ ጊዮርጊስን ይዞ ቆሟል። ለመሆኑ ምን አጣላቸው? ወደ ኋላ 7 ዓመት ተጉዘን 1881 ላይ አንድ ውል በኢትዮጵያና በጣሊያን መካከል ይፈረማል፣ የውጫሌ ውል። ይህ ውል ከርቀት ሲታይ በጣም ሰላማዊና ጠቃሚ ቢመስልም ገለጥ ሲደረግ አንቀጽ 17 ላይ ችግር ይፈጠራል። በአማርኛ የተጻፈው ኢትዮጵያ ከየትኛውም የአውሮፓ ሀገራቶች ጋር ግንኙነት ማድረግ ከፈለገች በጣሊያን በኩል ማድረግ ትችላለች ይላል። በጣሊያንኛ በኩል ደግሞ የተጻፈው ኢትዮጵያ ከተለያዩ የአውሮፓ ሀገራቶች ጋር ግንኙነት ማድረግ ከፈለገች የግድ በጣሊያን በኩል መሆን አለበት ይላል። የግድ እኒህ ሌቦች። ከዛም በጊዜው የነበሩት ጀግናው የኢትዮጵያ መሪ አጼ ሚኒሊክ ይህን ሲያውቁ እንዴት ይሄ ነገር ግዴ ለሚስተካከል ብለው ነበር። ጣሊያኖችም እምቢኝ ይላሉ። ከዛም ሚስታቸው እቴጌ ጣይቱ ይሄን አሉ፣ እኔ ሴት ነኝ፣ ጦርነት አልወድም። በሀገሬ ከመጡ ግን በፍጹም አልፈራም። ሂድ ከፈለክ ጦርነቱን የዛሬ ሳምንት አድርገው። የአጼ ሚኒሊክ አዋጅም እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ፣ እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ደግሞም እግዚአብሔር አሳፍሮኝ አያውቅም፣ ከእንግዲህ ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬ ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደሙ እያለፈ እንደ ፍልፈል መሬት መቆፈር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ። ከዛ ሙሉ ይቀደድና ኢትዮጵያ በሚዬ ሚኒሊክ የተመራች ጣሊያን ደግሞ በጄኔራል ባራቴ ብቻ ከሁለት አንዱ ነው ስሙ እየተመሩ ለጦርነት ይዘጋጃሉ። እናም በየካቲት 23 1888 ዓ.ም ጦርነት እናም የብዙ አባቶቻችን ውድ ህይወት ጠፍቶ በኢትዮጵያን አሸናፊነት ይጠናቀቃል። በጦርነቱ ከዘመቱት መካከል ከኢትዮጵያ በግምት ከ4,000 እስከ 7,000 የሚጠጉ ጀግኖች ሲሞቱ ከ8,000 እስከ 10,000 የሚሆኑት ደግሞ ቆስለዋል። በጣም ጥቂት ደግሞ ታስሮብናል። እያያችሁ ነው። አንዳንዱ ገልቱ እንደዚህ መስዋዕት የተከፈለለትን ነገር ነው ብንገዛ ይሻላል የሚለው። በጣሊያኖች በኩል ደግሞ ከ6,000 በላይ ወታደሮች ሲሞቱባቸው ከ1,500 በላይ ቁስለኛ ነበራቸው። ከ3,000 እስከ 4,000 የሚጠጋ ወታደሮች ደግሞ ተይዞባቸው ነበር። እነዚህ አሁን የነገርኳችሁ ቁጥሮች በግምት የተሰሩ ናቸው። ትክክለኛነታቸው አይታወቅም፣ ማለት ግምት ናቸው። እና በመጨረሻም የዛሬውን ቀን በነፃነት በጥቁረታችን ሳንሸማቀቅ ቀኝ ሳንገዛ ባሪያ ሳንባል እንድንኖር ላደረጉን ጀግኖች አባቶቻችን ህይወታቸውን ሰውተው ይችን ሀገር ላስረከቡን አባቶቻችን ምስጋናና ክብር እያቀረብን የዛሬውን ቪዲዮአችንን እንጨርሳለን። ቻው። ቆይ ስለ ጌሙ ሳላወራ ስለ ጌሙ አድዋ ብዙም ባላወራም በጣም አሪፍ ጌም ነው የሰራችሁት ልጆች። በጣም ጸዴ ጌም ነው የሰራችሁት። ይመቻችሁ፣ በርቱበት እና በዚህኛው ጌም ብቻ እንዳታቆሙ፣ ሌላም መስራት እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳረሱ።